ዓመታት በላይ ሄሉ ብሪከር የተባለ የጥበብ ሰብሳቢ አብዛኛው ሰው የለም ብሎ የሚያስበው አንድ ስዕል ሲፈልግ ቆይቷል። ብሪከር የሆነ ቦታ በአውሮፓ ውስጥ አሁን በሉቨር ሙዚየም ውስጥ ለእይታ ከቀረበው እና ዓለም ገና ካላየው የሞናሊዛ ስሪት በፊት በሊዮናርዶ የተሳለ ሁለተኛ ወይም የቅድመ ስሪት እንዳለ በጽኑ ያምን ነበር። በ1533 አንድ ቀን በእንግሊዝ ሶመርሴት ውስጥ የሚገኝ አንድ የድሮ መኖሪያ ቤት ውስጥ የቆዩ የስዕል ስብስቦች ሲፈትሽ በስተመጨረሻም የሱን መላምት ሊያረጋግጥ የሚችል የአንዲት ሴት ምስል አገኘ። ያገኘውም ስዕል ይህ አሁን የምታዩት ነበር። ይህ ምስል ለ100 ዓመታት ያክል በተተወ የድሮ ቤት ውስጥ ተደብቆ የቆየ